ቆይ እንዳታሳልፉት። ክርስቲያኖች በክርስቶስ ፍቅር፣ ሙስሊሞች በተከበረው በአላህ ስም ይዣቸዋለሁ። ይህንን መልእክት ከሊቅ እስከ ደቂቅ ከህፃን እስከ አዋቂ የሞተና ያልተወለደ ካልሆነ በቀር ለሁሉም ኢትዮጵያዊ በያሉበት እንዲደርሳቸው ሼር ዲዩት በማድረግ አድርሱልኝ። ከዛ በፊት ይህን መልእክት ከመጀመራችሁ በፊት ክርስቲያን ኦርቶዶክሳውያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብላችሁ ጀምሩ። ፕሮቴስታንት ወገኖች በኢየሱስ ስም ብላችሁ ጀምሩ። ሙስሊም ወገኖች ብስምላህ ብላችሁ ጀምሩ። ሌሎችን በየእምነታችሁ መጥፎ ነገር በምትገስጹበት ገስጻችሁ ጀምሩ። ቆይ የምትገስጹት መልእክት እንዳይመስላችሁ። ይህንን መልካም መልእክት፣ ይህንን ፈውስ የሆነ መልእክት ልባችሁ ሰምቶ በመጥፎ በተንኮል በክፉ እንዳይተረጉምብኝ ቀድማችሁ መጥፎ ነገርን መጥፎ መንፈስን እንድታርቁ ነው። ሲቀጥል ይህን መልእክት እያስተላለፍኩ ያለው ግለሰብ ታዋቂ ቲክታከር ባለመሆኔ መልእክት ንቃችሁ እንዳታልፉ እስከ መጨረሻ ሰምታችሁ ላልሰማ እንድታሰሙ አደራ እላችኋለሁ። አደራ። ወደ መልእክት። አንደኛ፣ ለጋሹና አጉራሹ ታላቁ የአማራ ህዝብ ሆይ፣ ሰፊውና አቃፊው የዋሁ የኦሮሞ ህዝብ ሆይ፣ ፍቅር የሆንከው የትግራይ ህዝብ ሆይ፣ የድንበሮቻችን አጥር ግድግዳ የሆናችሁ ጀግኖቹ የአፋር፣ የሶማሌ፣ የቤኒሻንጉል ጉሙዝ፣ የጋምቤላ ህዝቦች ሆይ፣ የተከበራችሁና የተወደዳችሁ የኩናማ፣ የኢሮብ፣ የቅማንት፣ የአገው፣ የአርጎባ፣ የአርቦሬ፣ የጉራጌ፣ የስልጤ፣ የሀዲያ፣ የከምባታ፣ የጣምባሮ፣ የየም፣ የሀላባ፣ የሲዳማ፣ የጌዲኦ፣ የግድጩ፣ የግዶሌ፣ የወላይታ፣ የጋሞ፣ የጎፋ፣ የኦይዳ፣ የዛይሴ፣ የባስኬቶ፣ የኮንሶ፣ የዳውሮ፣ የኮንታ፣ የሸካ፣ የካፍቹ፣ የበንጅ፣ የማጂ፣ የመጀንገር፣ የሙርሲ፣ የቡርጂ፣ የዲዚ፣ የቦዲ፣ የመኤኒት፣ የሐረሪ፣ የአሪ፣ የጸመይ፣ የኛንጋቶ ስማችሁ ያልጠራችሁ ሁሉም የኢትዮጵያ ብሔር ብሔረሰቦች ሆይ እንታረቅ። ክርስቶስን ወላይ ካልታረቅን ከመታረቅ ውጭ ሌላ አማራጭ የለንም። እርማችሁን ወጡ። ተለያይተን ተራሪቀን እንኳን መኖር የማንችል ህዝቦች ነን። ካልታረቅን ጠቅልለን እያጠፋን ነው። ነገን እያጣን ነው። አስቡት። ነገን ማጣት፣ ነገን እያጣን ነው። ዛሬ ላይ ልጅ የምትወልዱ የምታገቡ፣ ኑሮ ለማሸነፍ በየቦታው ደፋ ቀና የምትሉ፣ በሰው ሀገር እየተንከራተታችሁ ቤተሰቦቻችሁን የምትረዱ እህት ወንድሞች ሁላችሁ ተመልሳችሁ የምትኖርበት ህይወት ነገ የሚባል የላችሁ። ካልታረቀ ብታምኑኝ ባታምኑኝ አባት እናቱ፣ ወንድም ልጁ፣ ሚስቱን፣ ሰፈር ጎረቤቱ የሚበላ ቫምፓር የሆነ ትውልድ የተፈጠረ። ታዋቂውም አዋቂውም፣ ተማሪውም አስተማሪውም፣ የእምነት አባቶችን ጭምር የጥላቻና ከዘረኝነት መሶብ እየተመገብን መጥገብ አቅቶን አንዳችን እያሳደድን ስጋችን የተብላላ ጀምራል። ጥላቻን ያረገዘ በዘረኝነት የታወረ ነገን የማያስብ ዛሬን ብቻ የሚኖር እየተቀጨ የሚደግፈውንና የሚቃወመው እንዲሁም የሚከተለውን የማያውቅ እየተቀላቀለበት ሶሻል ሚዲያ ላይ ቲክታክ ላይ፣ ፌስቡክ ላይ፣ ኢንስታግራም በተለያዩ ሶሻል ሚዲያ ላይ ለሚለጥፈው ቪዲዮ እና ፎቶ እንኳን የሚጨነቀውን ያህል እንኳን ለሀገር ለህዝቡ ለነገ የማያስብ ደካማና ግራ የገባው ትውልድ እየተፈጠረ ነው። ይህን ቪዲዮ ለታሪክ አስቀምጡልኝ ኢትዮጵያውያን። እኔ ምናልባት ነገ ሊኖር ላለው ይችላል። ለታሪክ አስቀምጡልኝ። እግዚአብሔር ነው የሚያውቀው። ሀሳባችሁ መበተን ነው? ሀሳባችሁ መለያየት ነው? እንግዶስ የሰይጣን ጆሮ ይደፈንና ፈጣሪ አይበለውና ተበታትንን እንበልና 86 ብሔር ብሔረሰቦችን 86 ሀገር ብንሆን መኖር አንችልም። እርማችሁን አውጡ። ምክንያቱም ጎረቤታማሞች ነው የምንኖረው። አንድ ቤት ውስጥ ያለን እንደዚህ መኖር ያቃተን ፍጥ ያደረግን ወተንስ ልንስማማ ነው። ተቅበዘበዝን። ህዝቦች ሆይ በደንብ አጥንት የተሳሰረ ህዝቦች
ተለያይተን እንኳን መኖር የማንችል ህዝቦች ነን። ጠፍቷቸው አይደለም፣ አውቀን የምንቀበዘብዘው። ህዝብ ሆይ ትናንትና ስለተደፋው ውሃ መቆዘምን ትተን ነገ ስለምንቀዳው ውሃ እናስብ። አባቶቻችን አያቶቻችን ደማቸውን አፍሰው አጥንታቸውን ከስክሰው አድዋ ላይ ወራሪውን ድል ነስተው ለልጆቻቸው ለእኛ ታሪክ እንዳወረሱ ዛሬ ላይ እኛም እየዘከርን እንዳለን ሁሉ በሀገራችን ከጫፍ እስከ ጫፍ ከዳር እስከ ዳር እርቅ አውርደን ሰላም አውርደን ዘረኝነት ላይ ድል ነሳን፣ ጥላቻ ላይ ድል ነሳን የምንልበት ዳግም ድል አድርገን የሰላም ሐውልት የፍቅር ሐውልት እናቁም። ነገያችንም እናትርፍ። ለልጆቻችን ታሪክ እናውርስ። የሰላም የፍቅር ሐውልት አቁመን የራሴ ሀሳብ ነው። አንድ የራሴ ሀሳብ ልንገራችሁ። እኔ ዘፈን አዳምጣለሁ ነው ትግርኛ ዘፈኞች በጣም ወዳቸዋለሁ። ከነሱ መሃል ሰለሞን ይኩኖ አምላክ የሚባል ዘፈን ሞቼ ነው የምወዱ። ከአማርኛ ዘፋኞች ዳኘው ዋለን ሞቼ ነው የምወዱ። ከኦሮምኛ ዘፋኞች ታደለ ገመቹ ነፍሴ ነው የምሰጠው። በጣም ነው የምወዳቸው። የራሴ ሀሳብ እነዚህ ሶስት እንቁ ዘፋኞች በየቋንቋቸው አንድ ላይ ሆኖ አንድ ነጠላ ዜማ ስለ ሀገር ፍቅር፣ ስለ ሀገር አንድነት፣ ስለ ቀጣይ መልካም ስለመሆን ቢያዜሙልን ፈውስ አይደለም? ህዝብ የዋህ ሆኖ ይሰማሉ። ትልቅ አሻራ ያሳርፉ። ሰላም ላይ፣ ፍቅር ላይ፣ አንድነት ላይ ምን ትላላችሁ? እስኪ የእናንተ ሀሳብ ኮመንት ላይ ጻፉ። የራሴ ሀሳብ አድርሱልኝ። ለእነሱ ሼር አድርጉ፣ አድርሱልኝ። ሁለተኛ በየአካባቢያችሁ ጠመንጃ ያነሳችሁ በሙሉ በተከበረው በህዝቦቻችሁ ስም እጠይቃችኋለሁ። የየህዝቦቻችሁን ጥያቄ፣ የየህዝቦቻችሁን በደል፣ የየህዝቦቻችሁን ችግር ካለ በሰላም በፍቅር በሰላም ፍቱና ያለችን አንድ ሀገራችን ኑ አብረን እንጠብቅ። ህዝብ ያታሳፍሩኝ። አመሰግናለሁ።